አንተ አፈር በገባት እንደሰነበት አትይዋ እንዴት አንቺ ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ምንድነው ሀለ ሄደሽ ነው ጠፍታችሁ? አንቺ የፍጩ ምንም አላደረሰኝ ብሎ ስራ ብቻ ልቅማቲ አይ እሺ እኮ አላደረሰኝ ብሎ ነው። ደህና ነሽ? ደህና ነሽ እናቴ አንቺ እንጂ ምርጊውን አልተጠሽውም እና እንዴት ስንት ዘመን ከተውኩት ምን ነበር በገባ አንቺ ገና ምን ሆነሽ ነው እንዴ ከሰሽ ደግሞ እኮ ከሰልፍ መስለኝ ቀረ ይኸውልሽ እናቴ ልተው ብለው ተቀደም እንጂ አባሽ እያለ እዚያ ከተማ እየወሰደ ምን ሜናዚ የሚቀሩት አለ ይኸውልሽ እያረኩ ነበር ይኸውልሽ እንዲሁኝ ያቀረው ያው ተተኩስት ብዙ ጊዜ ሆኖኛል እና ምንስ ተዛሬ ሰታረግሽ ሰውየው ደከመ አራ ተኝማሽ ደከመ ተኝማሽና አይ ምን ነበር በገባ ምን ሆነ አንቺ እየ ስራው አድክሞት ነው ብለሽ አራ ምን እንደሆነ ምንጭ ይኸውልሽ ይሄዳል ይወጣል ይገባል ይዛ እንጓለልና መጥቶ መጋደኝ አይ እንዴው ሲደል እኔም ሲስጭ ውስጥ ቢጨንቀኝ ማለት ነው ይኸውልሽ እግዚአብሔር ያሳይሽ እንግዲህ ፊቱ ዙሮ ሲተኛ አይደና በፊቱ እና እንዲያጆሽም ዝም ነኝ እናቴ ተይኝ ማሽና አይረስ እኮ ነው አንቺ እኮ ነው ሁሉም ቢናገሩት ወድባዶ ይቃላል አይዞሽ አልተነፈስኩት እና አንቺ ነው ለሰው ማላወራ ራ እሺ ምን ተብሎ ይቆራል በቃ ራ ይቆራል አንቺ ገረ እንደው ከባድ ነው እንዴ እኔ ግን ሳይው ዝም ብለሽ እኔውንስ ተይው እንዴ ሸጋይት ልብስ ይገለብሽ ተኔም ወዲያ ይኸውልሽ ውበት አይደል አንዴ አጥድት ብለሽ እቺ ባዝሊሏን ምንን ተሻሽተሽ ወይ እንዴ ተጎኖ ቁጭ ስትይ እንዲ መደቃቀቱ ላይ ተው ደግሞ እንዴ ደግሞ እንዴ ደግሞ ሞክራለሽ እንጂ እንዴት ሰውዬውስ ፈዟል አንድጌውን ጋድሚያ ሆኗል ተይው ዝም ብለሽ እንዴት ግን የኔ ወስታዩ መችም አንድ ጊዜ ተበላው ላይ ነው አንተ ግን ምን እንደው ማትሉ አራ እኛስ እንኳን ብለን ነው አራ እኛስ ጎበዝ ነው አራ ሸጋ የለም እንዴ ልብስ ቀጅሪ ያጀ እንደሆነ ተመልሽ ነው ጎጥቶ የሚያስገባኝ አራ ሙጭ ጎጥቶ ነው ቤት የሚያስገባኝ እኔውንም እናቴ እና እንዴት አራ በይስቲ ዙሮ እንደው በቤት ወጥሽን ጫውጉቷል ሁሉንም ነገር እሺ በደና ወይ በደና አሜን ደና ወይ ወዳያረና ዳይም ደባንቾ ወደ ተዳነው አራ እንደምን ነህ ወራ ባንቺው አቤት አለሚ እንዴት ቆየሽ እግዚአብሔር ይመስገን ወደ ተደሽ ነው በማልደው አረ እኔስ እዚያ ትንሽ ከብቶች ደጃቸው ብዬ ነበር እኔ አሁን ይጀብልጫቸው ይል የመጣው ነበር እንዴት ነው አንተስ እዚህ ቁጭ ያለህ እንደ ወንዶች ወጣ በል እንጂ እንዴት አለ ሳልድም ዛሬም ያው የምታውቂው መባቻ ነው ባል ነው ቤቱን ለቅቄም አንቺንስ ለማን ትቸዳለኝ ወይ ርስ እንደኔ ምንም ይነካኝ ነኝ ቤት ወይ አራ እኔ ታላጫውቱሽ ማናለሽ ማናለሽ ወይ ርስ አረሱስ እንደ ወንዶች ቆፍጣን ብትል ነበር ሻጋ ምን ዋርታቀን ወንዶች ሰቲ እንደ ወንዶች አንተ ረሙት አንተ ሰው ግን አይተኛም እንዴ አፈር ልግባ አንተ እንዴው ለሊት ሙሉ ገትሯት ማደር ገትሯት ሰው ግን ክፉ ነው አሁን እንዴ አራ እኔ ስትነግረኝ ሙት አፈር የነምልህ ማን ነው ገትሯት ሻሸን ምን አርጋ አስተኛትም ተዳልቶ አራ ተጣልቶ በላቸው እኮ ሰው ሚለው ላይ ሰማም እኮ ታው ታገስ ተመለስ ተጣልቶይልም እንግዲህ እዚያ አርሻው ላይም እንዲም ሳይቱን ቋጥረ ስትሄድ እዚያ ደግሞ ተጣሉ ልሻ የኔት ገመና ታለገር ነው እየተጣሉ አይደለም እንግዲህ ሁሉ እየጎተተ ምሽታር ልጅ ነው እንዴ ደካማ ነው እየጎተተ እኮ ነው የምልህ ምንድነው እስቲ እናንተ ካልነገ እንዴት አልነገርኩም መቼም እንዴ አይገባራ እንዴ አንተ እንዴ እየጎተተ ነው የምልህ እና እየጎተተ ከመሳው ጋር እንዴ መሳይቱን ቁጥር አድርጋ ስትል ነው ዝም ብሎ ይኸውልህ ማታ ደግሞ እንዲያ ደግሞ ስተኛ ማስቸገራል መበጥበጥ ምን ይበጠብጣታል ባልና ምሽት አይደሉም እንዴት አንቺ ጀለ ነው እንጂ 24 ሰዓት ደግሞ አንተ ደግሞ አይገባም መቼም እንደው እና አሁን እንደው እኔን ብታይ እንዴት ግን እንደው ያንቺ ወንድ አይደለም እንዴት እስከዛሬ ማትወልዱ አለች ወንድ ስታበስ እኔ ብለ ወንድ ደግሞ አለ እንዴት ወንድማ ነኝ እንጂ ደግሞ እንዴት የሰው ልክ አውቁም እንዴ እሱስ ተው ወንድስ እንዴ ግን እኮ ሸጋ ነው ሲያስቸግር ራ ሸጋ ነው ሞተ እንዴ ወንድ ሆኖ ካላስቸገረና ምን ወንድ ሆነ አንተ አይደለም ባልና ሚስት ተመካክሩ ሲሆን ነው እንጂ በማስቸገር እኮ መፍትሄ የማይገኝም እንዴት መፍትሄ የማይገኝ ምልሽ ማስቸገር ደስ አይልም እንዴ ሴት ልጅ እንዴ ብስ ብላ ስትል እንዴ ጎንተል ካላረጋት ደግሞ እንዴት ምሽቱን አዎ
አንተ እንጂ እንግባ እስቲ ውስጥ ኧረ እዚህ ሸጋ ነው እኮ እዚህ ሆነን ስንጫወት ደስ እስኪ ቤቱን ክፈችው ዝም ብለህ እና እንግባ አንድ ላይ ኧረ እዚህ ልቆይ እኔ እኮ አልገባም ና እንግባ ዝንሽ ከቃችን መብረቁ እንግባ እኮ ነው ያልኩህ እንግባ ውስጥ እንጫወት አይ ለመጀመሪያ ቤቱ ከፍተሽ ነው ይበና እንደው ምን ነግርሽ አንተ ምንድነው እንጫወት እኮ ነው ያልኩህ ሌላ ነገር ያልኩህ አትመስለው እንጂ እንዴት አልነገር ነው እንጫወት ነው ያልኩህ እኔ ሌላ ነገር እንዳልኩት ሁላ ነው እየተጫወትን አይደለ ኧረ ግናት ያፈር እንዴ አመዲቱን ገባህብኝ እናቴ እኔ አበባ ደህና ነኝ አሁን ማንቺ ሰጥቶኝ ገብተን እቺንን ይቅያር ኧረ ደህና አስቸግሩ ሌላ ምን አልኩህ ሆይ እና እንድማ ኧረ ስሞት እናቴ ኧረ እኔም አንደኛ አታስወቅሰኝ አላስወቅስ የለውም አያታስበኝ ልብስን ቅጅር አድርገው ወዝ በወዙ ነው ወጣ እንጂ ኧረ የለም እኮ አይደል እዚህ ነው ሻጋ ነው ኧረ ስሞት አልገባም እኔ እንኳን አልገባም እሙጭ ናማ ይኸውልሽ አልገባም ኧረ በራኝ ኧረ ስሞት ማነው ያለ በላቸው ላይ መብረቁ ናማ ያለ ወይ የለም ምንክር ነው ረዛ ሰው ጠርቶኝ ኧረ መብረቁ አቤት ናማ እሺ መጣሁ አትዲውልህ እንዴው አንደኛ አለ ሰው ጠርቶኝማ እንጃ ሰማሱስ ምን ይልሽ ይልሽ ማይወንደ ነው መብረቁ አቤት እናንተ እንዴው እውነት እንዴው ተሞክቷል እንጂ እንደሚያደርገው ሮ በላቸው አስጠበቁ ምን እስታውን ምን ይዘህ ነው እንዲህ እየለፈለፍክ ባንቹ ጋር እያወራን እየተመካከርን አስጠበቁ ና ማማክርሃለሁ ማናም እሱማ እኔ ስትፈልገኝ ነበር በደህና ነው እንዴስ በደህና ነው ነማ ይሄድና ቁጭ ብለህ ዛሬ በላቸው እንዲሁ በነፍሴ የደረስልኝ እንዴት በነፍሴ ነው እንጂ የደረስልኝ ዛሬ እናቴ ከችግር ነው ያላቀቀኝ እንኳንም መጠጠራኝ ተቤት መስሎኝ የጠራሁ የምን ችግር ተቤቴ ነው እንጂ ተቤቴማ አትልሄድ ችግር የለም አልናገር እያልኩኝ ስማምዝን ይመጣልኝ የምን ችግር ነው አንተ ምን ሆነ ነው ምን ያልሆኑት አለ በላቸው ያልሆኑትን ንገረኝ እንጂ ያልሆኑትን ወይ ተናገር ወይ ምን እናቴ አንተማ ጎበዝ ነህ አሉ ጀግና ነህ ብለውኛል ወንድ ነህ ቆፍጣና ነው ባሉ ጀግና ነህ ወንድ ነኝ እንጂ እንዴት በላቸው እኮ ነኝ አገር ያወቀኝ ጀግና ነኝ እንጂ ዝናህ ሰማሁኝ ዝናህን ወንድነትህን ነገሩኝ እኮ የምን ዝና ነው ተማን ነው የሰማህ ማን የነገረህ ምንድነው እኔ እኮ አልገባኝም ተሰው የሚያመልጣል ብለህ ነው ተሰው የሚያመልጥ እኔ ነኝ እንጂ ግራ ገብቶኝ በላቸው እንግዲህ ወይ ተናገር ግልጥ አድርገህ አይ በላቸው አሁን ጊዜ ተሆነኝ እስ እንደው እርሻው ስራው ነው መሰለኝ አቃተኝ ነው ሆነልኝ እንደው እሷ ሰውነቷ ነካ ሲያረገኝ ያልበኛል ምድር ሰማዩ ይደባለቅብኛል ይጨንቀኛል እንባያ ምንም ይመጣብኛል ይጨንቀኛል አንተ መፍትሄ አታጣም ብዬ ነው ይልህ እንደው በት ባገኘሁት ስል እንደው ደጀ ድረስ የመጣ መፍትሄማ እንደው መፍትሄማ እፈልጋለሁኝ እኔ እንደው ነገር አለሙን ስተው ጊዜ ነው መሰለኝ ደሞልህ እሷ ባሰባት አው ወጥቼ በገባው ቁጥር ና ቤት ና ግባ ውስጥ ና ነኝ እንደዚህ ነኝ ትለኛለች እንዴ አንተ ምን ብናረጋቸው ይሻላል ብለህ አረ የኔቱን እኮ ነው ያልኩህ የኔቱን አለ ባንተ ብቻ ነው መስሎ ነው ወንድም አለ ምን ሆነብኝ ደግሞ አንተ እኔ ስላማክርህ መጣሁ ይሄው ያንተ ጉዳይ ጥሞኛል ይሄን አንተ ይሄን ላማክርህ መጥቻለሁ ወንድም ወይዳ እንደወረርሽ ነው በለኛ አራ አንተ እኔ እኮ አልቻልኩም እኮ ተጠበስኩ በወጣሁ በገባሁ ቁጥር አደባ ሰው እንደው ጎኑን ማሳረፍ አልችላልኩ ሻሽ እንዴ አንተ እንደው አርጓት ጎበዝ ነው ቆፍጣና ነው ወንድ ነው እየተባለ የትባትስ ዝና የሚነገር በመን ድሮ ነበር ድሮ ሳት ነበር እውነቴን ነው ድሮ ሳት ነበር ድሮ ማን ይስበት እንዲያማ ማን ይዳለብለህ ነው ሻሽም ተመራኛለች ወንድም አንተ እንጂ በላቸው መቼም ጉዳችንን ይዘነው አንቀር ነገር አሁን ባንቻየው ታልወልድ ነው ልጅ አምሮኛል ነው ምትል ነጋጠባ ልጅ ነው በቃ ሁለመንተ ምን ይሻለናል አው ምን እናደርግ ይሻላል
ሰጋሁ እንዲያው ወሬው እንዳይዳረስ ሰጋሁ እንጂ አምቄ እንደ መድኃኒት ያውቃል አሉ። አምቄ አየህ በላችሁ አየህ አይደለ ጥሩ ሀሳብ የመጣ እንደ ይሄ የሚያውቁት ሆነ እኔም የሆነ ሰሞን ላይ ሰምቻለሁኝ አንተ እና ለምን እንዲሁ እሱንን አግኝተን እንዲሁ መፍትሄውን እንሰጠን። አምቄን ታውቀዋለህ። እኔ ኋላ ምስጢራችንን ባደባባይ ናናስ ናማ እየተጓጓዝን እናውራው እስቲ ይሻላል። የሚያስጨንቀኝ እኮ አንተ እንፈልግና እሱን እንፈልግ ነው። ምን መፍትሄ አለ? አምቄ እንዴት ዋል? ሰላም ሰላም። እንደምን አለ? እንዴት ናችሁ? ደህና ናችሁ? ልወጣ ስል መጣችሁ። ትንሽ ደረስ። ደህና ነው። ስራ ኑሮኝ እንዴት ናችሁ? ስራ ኑሮ ነው። ደህና ነው። እንዴት ናችሁ? እንደው ለአስቸኳይ ጉዳይ ነበር የመጣ። አሁን አይመችኝም። አይመችኝም። ኧረ ስሞትን አምቄዋ ከጉዳይ ውጣን። እኔ አይመችኝም። አንተም ብለህ እንደው ሌላ ሰውም አሁን ብሎኝ እኮ እየሄድኩ ነው እኮ ለእኛ ምንድን ነው? አስቸኳይ ነው። አስቸኳይ በጣም አንገብጋቢ ችግር ነው። ወይ ፍዳ ምንድን ነው? ኧረ ተወኝ እስኪ አምቄ ተወኝ እስኪ ቤት ትገቡ? ኧረ ተወዳሪ ነው አስቸኳይ ስለሆነ ስላላችሁ አዎ አንተ ቅደም። ኧረ ሙት አንተ ምን ትችላለህ? በሉ ሄደህ አይሻልም? አምቄ ቆይ አለ ንገሩኛ። ምንድን ነው እንደዚህ የሚያደርጋችሁ? ንገሩኛ። ምንድን ነው? እንነግራለን እንጂ አንተ አምቄ ተቸጋገርሁልህ እኮ እንዲሁ ምሽቴ ታልወለድን እያለች እንዲሁ በነጋ በጠባ ስታስቸግረኝ ጊዜ እንዲሁ ጨነቀኝ። ጠበበኝ። ምን ላድርግ ብለህ ነው? ምን ወጣ? ጭንቅ ያርገኝ። አንተማ ምን ወጣ? ጭንቅ ያርገኝ። እውነቴን እና እኔ ምን ላድርግ? ስራው በዝቶብኝ ነው ሆነ ስል እንዲሁ ተስራውም አይደለም ተምሩ እንጃ ብቻ ጨንቆኛል። እምቢ አለኝ ያ ነገር እና እንዲሁ መፍትሄ እምቢ አለን። እኔ እያለሁ ያውቃል እኮ አላልኩም። እኔ ለስንቱ ሀገር መፍትሄ እኔ እያለሁኝ ነው። አንተ አምቄ እያለሁ ነው። ምን አምቄ አንተንም ንገረው። አምቄ እሱ ብቻ እኮ አይደለም። ኧረ በሉ እንግዲህ ምን በሰፈር ነው አይዟችሁ። ምን ወረርሽ በድር ነው አይዟችሁ። ይሄ እኮ ወረርሽኝ እኮ ነው አለ እኮ ይላል እኮ በመጨረሻው ጊዜ እኮ ይላል ይላል። እኛ አሁን እንደው ያለ ወቅቱ ነው የመጣችሁብኝ። ወቅቱ ከባድ ነው። ኧረ ተወቅቱ ጋር እያያዝ ደግሞ ምያለሁ ሰው እያለ የፈራሁት አያቴም እንግዲህ አያቴ ነው ይሄን መድኃኒት ያወረሰኝ አያቴ ነው። እውነቴን ነው። ትልቅ ሰው ነው ግን ምያለሁ። ኧረ እንደው ስሞትልህ እንደው በማለት ባይጅ ምያለሁ። መፍትሄው እንደው እባክህ ቁጭ በሉ። አይዟችሁ። እንዴት ነው? ቆይ ከመቆረጤ በፊት አንዳንድ ነገሮችን ልጠይቃችሁ። አንዳንድ ነገር ጠይቃለሁ። እንዴት? አዎ ምያለሁ። ለእናንተ ስል ነው። እውነቴን ነው። አንተ ምን ሆነህ? እኛም እንደው እኛ አማራጭ ብናጣ ወንድም ማለት ማንን እናስቸግር? ምንም ችግር የለም። አሁን ሳትደብቁ መናገር ነው እንግዲህ። እንዴት ነው የሚያደርግህ አንተ? አዎ እንዴት ነው የሚያደርግህ እስኪ? እኔማ ያው የሚያደርገኝ እሷ እንትን እንደው ተጠግታ ሰውነቴን መዳበስ ስትጀምር ያልበኛል። እኔን ይለበኝ ያልበኛል። ሌላ ምን ነው የሚያደርግ እስኪ? አሁን በጠራራ ሌሊት ዝፈንም ይለኛል። ኧረ አንተው እንትን ነው ከባድ ነው። አየሁ ይላል እኮ ይሄ እኮ ምልክት አለው። ምን ይላል እስኪ? ከዘፈን አንዱ የሚያደርግህን ዘፈን እስኪ። እዳዬ ኧረ ነይ እዳዬ ነው ያስብላል። ከባድ ነው ያንተ ከባድ። ያንተስ እንዴት? ኧረ የኔው አይወራ። እንዴት? ኧረ የኔው አይወራ። እንደው አይወራማ። የኔን አስወርቶ እንዴት ነው አይወራም ማለት በላቸው። አልሆነም፣ የኔ ነገር አልሆነም። አምቄው አልሆነም። ምንድን ነው? እንደው አንተዬ እንደው ጠጋ ያለች ጊዜ ራሱን ይለቅብኛል። ይርበኛል። ማርያም በቃ እንደው በልቼ ተኝቼ እሷ መጣ አጠገቤ ጋደም ታለች። ራብ ስተኛ እሷ ጋር ብዙ ጊዜ ሆኗል። ትጎስመኛለች። ተምን አመጧል የለም ድክምክም ሸብለብለጥ ነው። አየህ እሺ
እያንዳንዱን እንትን እንግዲህ ተረድቻለሁ። እንግዲህ ነግረናል። አዎ እና አንተ እንግዲህ እንደሚሆን አድርግልን አደራና አምቄዋ ችግር የለውም እያለሁኝ እንግዲህ ለማንም እንዳትናገር 10 ጊዜም እያለሁ እንደው ለኛው ለወንድሞች ችግር የለውም። በቃ እኔ አለሁ በል እስቲ እናግዝህ። ምንም ችግር የለም። የፈጨደረኩ ደግሞ በላቸው እንደው ታምነዋለህ እንዴ? እንዴትማ እንደው አሁን የልባችን ዝርዝር አድርገን ሁሉን ነገር ነግረን ሚስጥራችንን ለመንደሩ ቢዘራው ተዋረድን ማለት እኮ ነው። ሚስጥራችሁ ሚስጥሬ ነው። አይዟችሁ። እሺ አይዟችሁ። እሺ አምቄ ይሁን የፈራው ሰማው አይፍዳ እኛም እንግዲህ እሱን ተወሰነ በቃ ምን ያረጋል እንግዲህ መጥቻለሁ። ይሄንን መድኃኒት እውነቴን ነው በጣም ብዙ ነገር አለ ግን የእናንተ ጉዳት የኔም ጉዳት ነው ብዬ እንጂ ምያለሁ። እውነቴን ሰው ክፉ ነው። አንተ ይሄ እንደዚህ ያርጌ ብዙ ሰዎች ሁሉ እውነቴን ያሙኛል መልሰው የተገላቢጦሽ ያሙኛል። ሰው ሁለት እግር እኔ እንግዲህ ሌላ አልሰራም እኮ ይሄ እኮ ጥሩ ነው። እውነቴን ነው። ሌላ የሚሰራ አለ ክፉ የሚሰራ አለ። እውነቴን እንግዲህ ምንድነው አጠቃቀሙን በስነ ስርዓት ትሰሙኛላችሁ። አንድ ነገር ዘባ ካለ ያው ተናንዲያው ነው። ከናንዲያው መኮላሽ ብዙዎቹ መጣው ለእንትን ፈልገው እንትን ይሆናሉ። እውነቴን ብዙዎቹ ተናንዲያው ይሄን ላለማድረግ ግን ጥንቃቄ መደረግ አለበት አላችሁ። አሁን ነግራችኋለሁ። እንግዲህ አምቄ ተሰሳትም አይደል እንደው ተስታዘገጃጀው አይደል እንደው የእናንተ አጠቁኝማ እዚህ የሰፈራችሁ ሁኜ እኮ ናቃችሁኛል። ኧረ ተመናቀስ አይደለም እንደው ውጭ ድረስ ነው እኮ ይሄንን የምልከው። እውነቴን ነው። አያቴ እኮ ውጭ ድረስ እኮ ነው የሚልከው የነበረ እኮ የመድኃኒት በእጅ ያዙት ወርቅ ሆኖባችሁ ነው እንጂ። ኧረ እኛ እንዲያ አንተና ካለምነች ወመተው የሚለው ረክ የት አይነት ነገር ነው እኮ እስታው እንጂ አይደለም እንደው መቼ እኛ እኮ እንደው ለጥያቄ ማመን ያስፈልጋል። እውነት ትልቅ መድኃኒት እኮ ነው። ልክ ነው። አዎ እንግዲህ ምን ነው የምናደርግ? ሁለታችሁም ትወስዱታላችሁ ነው አንዱ ይቆይ ኧረ እኔው የቸኮለ ማለት ነው። ኧረ እኔማ ቤት አታስገባኝ ቤት ባንቻዩ ቤት አታስገባኝም አይደል? አዎ እንደው አሁን በዚህ እንደው እዚህው ጠጥቼው ቢሆን ወይ ውጭውም ቢሆን መስራት አለበት እንጂ ቤት ገብቼማ ዛሬ በቃ አሁን ምን ነው የምታደርጉ? ችግር ይበቃል እኮ ይበቃል። ለሁለታችንም ለሁለታችሁ ይበቃል። ምልክቱን ያው እንትን ብለናል። አሁን ታዱና ወደዛ ሸፎን ብላችሁ ትወስዷታላችሁ መድኃኒቷን ይሻላል። ተሸፉን ሸፎን ብላችሁ ወደዛ አይደለም ሲማን ይሰጥችሁ ስለዛዳችሁ ትወስዷታላችሁ። ከዛ እንግዲህ ምልክቱን እንትን ካያችሁ በኋላ ያለውን መፍትሄውን ትነግሩኛላችሁ። መጣችሁ ምን ነው ከ3 ቀን በኋላ እናያለን መድኃኒቱ አይደለም አይሻልም? አይዟችሁ። ደንደን ሸፎን እናድርገው። በል ውድ ነው። ስለ ሂሳቡን እንነጋገራለን። ያው መቼም እንትን እንዲልም ይሳው ችግር የለም። እንደው ይስራ ነው እንጂ ነው ምን እንደው አንዷን ጠቦት ቢሆን ነው የምሰጠው። እንደው አንተ ይሰራል በሉ አይዟችሁ። አንተ ማለት ነው። ሰላም እግዚአብሔር ይስጥልኝ። አምጪ እግዚአብሔር ይስጥልኝ። ወንድሜ ያሳጣ ችግር የለም።